በአዲሱ የዩቲዩብ ህግ ምክንያት ብዙ ቻናሎች እየተዘጉ ይገኛሉ። ዩቲዩብ ህጉንና አሰራሩን በጣም ከጊዜ ወደ ጊዜ እያጠበቀው ይገኛል። ቻናላችሁ ከዚህ አደጋ ተርፎ ሞኔታይዝ እንዲሆን ከፈለጋችሁ እነዚህ ወሳኝ ለውጦች አሁኑኑ መተግበር ይኖርባችኋል ማለት ነው። በ2026 ዩቲዩብ ላይ ብዙ ቪዲዮ መልቀቅና ብዙ መልፋት ምንም ዋጋ አያሰጥም። ይልቁንም አዲሱ ህግ በጣም የሚያተኩረው ተገማች የሆነ ቀጣይና በአንድ መስክ ላይ የሚያጠነጥን ተከታታይ ወጥ የሆነ ጥራት ያለው የተመልካቾችን እርካታ የሚያተኩር ወይም ደግሞ የሚያሟላ ጥሩ ቪዲዮና ጥራቱን የጠበቀ መሆን ይጠበቅበታል ማለት ነው። ይህ የሆነበት ዋና ምክንያት ደግሞ ዩቲዩብ መሰረታዊ የአሰራር ለውጥ እያደረገ ስለሆነ ነው። ከእንግዲህ በኋላ ትኩረቱ በእይታ በቆይታ ጊዜ እንዲሁም በሰብስክራይበር ብዛት ላይ ብቻ አይደለም። ይልቁንም ተመልካቾች ምን ያህል በቪዲዮዎቻችሁ ረክተዋል፣ የቪዲዮአችሁ ጥራት ምን ያህል ወጥነት አለው፣ ማለትም ብራንዳችሁ ወይም ከአጠቃላይ የቻናላችሁ ይዘት ጥራቱ ምን ያህል ነው፣ እንዲሁም ደግሞ እየተሻሻለ የሚሄድ ነው ወይ፣ ቪዲዮአችሁ ከተምኔልና ርዕስ እንዲሁም ደግሞ መግለጫ ቪዲዮ ዲስክሪፕሽን በሚገባ ይጣጣማል ወይ የሚለው ሁሉ በደንብ ይመረምረዋል ማለት ነው። ከዚህ በዘለለ ተመልካቾች ረዘም ላለ ጊዜ በዩቲዩብ እንዲቆዩ ማድረግ መቻል አለበት ማለት ነው። በተጨማሪም ደግሞ ቪዲዮዎቻችሁ አዎንታዊ አስተዋጽኦ ማድረግ ይጠበቅባቸዋል ማለት ነው። በጣም ተወዳዳሪና ለተመልካቾች የሚመጥኑ መሆን ያለባቸው ማለት ነው። ከዚህ አሰራር ስርዓት ጋር ካልተራመዳችሁ በስተቀር ቻናላችሁ ምንም ግልጽ ማስጠንቀቂያ እንኳን ሳይኖረው እየሞተ ሊሄድባችሁ ይችላል ማለት ነው። ዩቲዩብ አሁን እንደ መጀመሪያዎቹ ደቂቃዎች ተመልካቾች የማቆየት ብቃት፣ ቀጣይነት ያለው ተሳትፎ ለምሳሌ እንደ ላይክ፣ ኮሜንት ማድረግ፣ ግብረ መልሶቹ እንዲሁም ደግሞ ሃሽታግና ታግ አብሮ ከቪዲዮ አጠቃላይ ይዘት ጋር የተገናኘና የማያሳስት መሆን አለበት ማለት ነው። ተምኔልና ርዕሱ ሌላ፣ ቪዲዮአችሁ ውስጥ ያለውን ይዘት ሌላ ካደረጋችሁት ሌላ ችግር ነው ይዞባችሁ የሚመጣው ማለት ነው። ስለዚህ ቪዲዮ ስትሰሩ በደንብ የተጠና የራሳችሁ የሆነና እውነተኛ፣ ግልጽ፣ ተአማኒ የተመልካቾችን ትኩረት የሚስብ መሆን ይጠበቅበታል ማለት ነው። እነዚህን ሁሉ ማሟላት ከቻላችሁ ቪዲዮአችሁ በደንብ በቻናላችሁ እያደገ የሚሄድበት አጋጣሚ ይኖራል ማለት ነው። ሌላው ትልቁ ለውጥ ዩቲዩብ ተመልካቾች ቀጥሎ ምን ማየት እንደሚፈልጉ የሚተነብይበት መንገድ ይዞ መጥቷል ማለት ነው። አሁን ላይ የውሳኔ ስርዓቱ ወይም ሪኮሜንዴሽን ሲስተሙ ትኩረት የሚያደርገው ተመሳሳይ ርዕሰ ጉዳዮች ላይ ብቻ ሳይሆን እንደ ተመራጭ የቪዲዮ ርዝመት፣ ፍጥነት፣ የይዘት አቀራረብ ዘይቤ ያሉ ባህሪ ቅጦችን ወይም ደግሞ ስታይሎችን በማገናኘት ላይ ነው። ይህ ማለትም ዩቲዩብ ቪዲዮዎች እያዛመደ ያለው ከተመልካቾች ፍላጎት ጋር ብቻ ሳይሆን ከዕለት ተዕለት የመመልከት ልምዳቸው ወይም ቪዊንግ ሀቢታቸው ጋር ጭምር ነው ማለት ነው። እንደ ይዘት አቅራቢ ይህ ሁኔታ በየጊዜው የሚለዋወጡ አዳዲስ ነገሮች ወይም ደግሞ ትሬንዶች የምንላቸውን ከመከተል ይልቅ በቪዲዮ ቅርጽ፣ ይዘት፣ አቀራረብና ቃና እንዲሁም ደግሞ በሚሰጡት ጠቀሜታ ላይ ወጥ መሆንን እጅግ አስፈላጊ ያደርገዋል። ግልጽ ያልሆነና የማይገመት የይዘት አቀራረብ ዘይቤ በመከተል ስልተ ቀመሩን ወይም አልጎሪዝሙን የሚያደናግሩ ቻናሎች ብዙ ጊዜ ተደራሽነታቸው ሲቀንስ ይስተዋላል ወይም ተመልካች ብዙም ሳያገኙ ይቀራሉ። በአንጻሩ ግልጽ እና ወጥ ተደጋጋሚ እርካታን የሚሰጥ ቻናሎች የቪዲዮ ብዛት ትንሽ እንኳን ቢሆን ብዙ ተመልካችና ብዙ ሰብስክራይበር ዋች አወር ሲያገኙ ይታያልና እዚህ ላይ በጣም ጥንቃቄ መደረግ አለበት ማለት ነው። ስለዚህ በ2026 ሁሉንም እሰራለሁ የሚል ጠቅላላ ዘርፍ ወይም ደግሞ ጀነራሊስት አብቅቶለታል ማለት ነው። አልጎሪዝሙ አሁን ጥሩ ቪዲዮዎችን ብቻ አይደለም ሪከመንድ የሚያደርገው ወይም ደግሞ ለተመልካች የሚያደርሰው፣ ይልቁንም ትክክለኛውን ቪዲዮ ለትክክለኛው ሰው ማድረስ ነው የሚያተኩረው ማለት ነው። አንድ የተለየ ዘርፍ ወይም ደግሞ ኒሽ ላይ ካልተገደባችሁ አልጎሪዝሙ የእናንተን ተመልካች ማን እንደሆነ ለማወቅ ይቸገራል ማለት ነው። ስለዚህ ይህንንም ማስተካከል ይጠበቅባችኋል። አንድ ጊዜ ዜና፣ አንድ ጊዜ ስብከት፣ ሌላ ጊዜ የምግብ አሰራር ዝብርቅርቅ ያለ ነገር ማቅረብ መሆን የለበትም ማለት ነው። ስለዚህ አንድ እናንተ ማቅረብ በምትችሉት እናንተ በደንብ ማካፈል የምትችሉት ነገር ላይ አተኩራችሁ በዛ ላይ የተለያዩ ግን በዛ ውስጥ ከዛ ዘርፍ የማይወጣ ቪዲዮ መስራት ይጠበቅባቸዋል ማለት ነው። ከዛ አልጎሪዝሙ በደንብ ይወደውና በደንብ ያሰራጨዋል ማለት ነው። ይህ ደግሞ አልጎሪዝሙ የኛን የቪዲዮ ዓላማ እና ትኩረት በደንብ ለመረዳት ያግዘዋል። ቻናላችን በደንብ ተረድቶታል ማለት ደግሞ ለብዙ ተመልካች ያደረሰልናል ማለት ነው። ከዚህ ሁሉ በስተጀርባ ያለው ቁልፍ ለውጥ ደግሞ የዩቲዩብ ከጉግል ጀሚናይ ያለው ጥልቅ ትስስር ነው። ጀሚናይ የተፈጥሮ ቋንቋ ለመረዳት ይዘቶችን ለመተንተንና የትክክለኛ ተመልካቾች ጥያቄዎች ምላሽ የሚሰጡ ቪዲዮዎች ለማውጣት ጥቅም ላይ እየዋለ ነው ማለት ነው። ይህ ማለት የኛን ቪዲዮ ለትክክለኛ ተመልካቾች ያደርስልናል ማለት ነው። ከዚህ በፊት በነበረው የዩቲዩብ አልጎሪዝም ወይም አሰራር ዩቲዩብን እንደ አንድ የቴሌቪዥን ጣቢያ ነበር የሚያየው።
ለምሳሌ አንድ ቪዲዮ በመጀመሪያዎቹ ሰዓታት በጣም ብዙ ተመልካች ካገኘ ያ ቪዲዮ ለብዙ ጊዜ ዩቲዩብ ሼር ያደርገዋል ማለት ነው፣ ወይም ቫይራል ያወጣዋል ማለት ነው። አዲሱ አልጎሪዝም ግን ፍላጎቱንና ባህሪውን መሰረት አድርጎ የሚመጥነውንና ተመልካቾች ይወዱታል ብሎ የሚያስበውን ቪዲዮ ብቻ ለይቶ ያቀርብላችኋል ማለት ነው። ይህ ለትንንሽ ዩቲዩበሮች በጣም ጥሩ ይዘት እና ቪዲዮ ይዘው ለሚመጡ መልካም እድል ይዞ ይመጣል ማለት ነው። ይህ ማለት ግን ምንም አይነት አሉታዊ ጎን የለውም ማለት አይደለም። ለምሳሌ ቪዲዮአችሁ ግልጽ ካልሆነና ሰው ሰራሽ አስተውሎት ወይም ኤአይ ጀሚናይ በደንብ ካልተረዳው ዝም ብሎ ሊያልፈው ይችላል ማለት ነው። እንዲሁም ደግሞ አሳሳች ተምኔል፣ ርዕስ፣ ሃሽታግ እና ታግ የምትጠቀሙና የታዋቂ ሰው ቪዲዮ እያመጣችሁ የምትጭኑ ከሆነ በቀላሉ ያውቅባችኋል ማለት ነው። እነዚህ ነገሮች ደግሞ አወቀባችሁ ማለት የእናንተ እንዳልሆነ ስለሚረዳ ሞኒ ለመሆንም አይጠቅማችሁም። እንደገና ቻናላችሁ ሁላ የመዘጋት እድል ይኖረዋል ማለት ነው። የዩቲዩብ አዲሱ አሰራር ውለታ እንዲውላችሁ ከፈለጋችሁ በእናንተ ላይ ዩቲዩብ እምነት እንዲኖረው ለተመልካች የሚመጥን እውነተኛ ቪዲዮ እና ይዘት ማዘጋጀት ይኖርባችኋል። ግልጽና ችግር ፈቺ ቪዲዮ ሰሩ። ያኔ አልጎሪዝሙ ከእናንተ ጋር አብሮ ይሰራል፣ በጣም ያግዛችኋል ማለት ነው። ዝም ብላችሁ ቪዲዮ መልቀቅ ወይም ላይቭ መግባት ብቻ ሳይሆን ምን አይነት ዝግጅት ይዤ ልቅረብ፣ የቃላት አጠቃቀሚ ምን ይሁን፣ እንዲሁም ለዩቲዩብ የሚመጥን ነገር ምን አይነት ቪዲዮ ልስራ ብላችሁ ማጥናት መጠበብ ያስፈልጋል ማለት ነው። በተጨማሪም ተመልካቾቼ ምን ይፈልጋሉ ብላችሁ አጥንታችሁ ማወቅ ይጠበቅባችኋል። ቪዲዮ ለመስራት ኤአይ ወይም ደግሞ ሰው ሰራሽ አስተውሎት የምትጠቀሙ ከሆነ ስትጭኑ ቪዲዮውን ማሳወቅ ይኖርባችኋል። ስለዚህ ጠንካራና ተወዳጅ ብራንድ ገንቡ። አብራችሁ ስለቆያችሁ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።